ልጆች ይዙና ቶርቸር እያደረጓቸው ደውሎ ያሰሙኝ ነበር ደህንነቶቹ። እኔ እየሰማው ሰው ሾት አድርገዋል በጥይት። እኔ እየሰማው እየቀጠቀጡት የሞተ ሰው ነበር። እና ያን ስሰማ አላለቅስም ነበር። አንዳንዴ ግን ነገሮች ከተረጋጉ በኋላ በጣም ስቅስቅ ብዬ በቃ ማቆም አልችልበት ለ3-4 ሰዓት በጣም ስቅስቅ ብዬ ማለቅስበት ጊዜ ነበርና ባለቤቴና ጫላ ቡልቱሜ የሚባል ዘፋኝ ነበር ይሄን ያለው። እሱ እዛ ጊዜ ያን ትግል በጣም በሙዚቃ ሲያቀጣጥፍ ነበር። የሚረዳኝ ስለሚመስለኝ በጣም ሲከፋኝና መቋቋም ሲያቅተኝ ደውለት ነበር ሰው